ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች በያላችሁበት ሰላምን ለእናንተ ተመኘው። ዛሬም አንድ የጤና ርዕሰ ጉዳይ ይዤላችሁ መጥቻለሁ። በዛሬ የጤና ርዕሰ ጉዳያችን የምንመለከተው ነገር በስኳር በሽታ ልትያዙ እንደሆነ የሚጠቁሙ 9 ዋና ዋና ምልክቶችን በተመለከተ ነው። ይህ ርዕስ በጣም ትልቅ ጉዳይ ነው። ለብዙዎቻችሁ ይጠቅማል ብዬ አስባለሁ። የስኳር በሽታ ከመከሰቱ በፊት ወይም ደግሞ ከመድረሱ በፊት ለተወሰኑ ዓመታት ማለትም ለ3 ለ4 ለ5 ዓመታት ያክል ቀድሞ የሚታዩ ምልክቶች አሉ። እነዚህ ምልክቶች በማስተዋል ወይም ደግሞ ምርመራም ይጠይቃሉ። በመመርመር የስኳር በሽታን ጨርሶ ማስቀረት ይቻላል ወይንም ደግሞ ማዘግየት ይቻላል ማለት ነው። ይህ በጣም ትልቅ ነገር ነው። አንድ ጥናት ለዚህ ማሳያ ላንሳላችሁ። አሜሪካ ውስጥ በተሰራ አንድ ጥናት ከ3 ሰዎች ውስጥ አንዳቸው ለዚህ ተጋላጭ ናቸው ይላል። አስቡት ቁጥሩን። አንድና ከዛ በላይ የሚሆኑት ለዚህ ለፕሪዲያቤትስ የሚባለው ወይም ደግሞ ለቅድመ ስኳር በሽታ ተጋላጭ ናቸው ይላል። ከዚህ ውስጥም 80% የሚሆኑት ደግሞ እንዳለባቸው ወይም የቅድመ ስኳር በሽታ እንዳለባቸው አያውቁም ይላል። ይህ ደግሞ ከባዱ ነገር ነው። ይህንን ቁጥር የሚያውቁት መቼ ነው ታውቃላችሁ? መጨረሻ ላይ የስኳር በሽታውን ዲቨሎፕ ካደረጉ በኋላ ወይንም ደግሞ ከስኳር በሽታ ጋር ተያይዘው የሚመጡ የጤና ችግሮችን ከደረሱባቸው በኋላ ነው ማለት ነው። ይህ በጣም ጥንቃቄ የሚጠይቅ ስለሆነ ሁላችሁም እነዚህን 9 ምልክቶች እናንተ እንድታዩዋቸው ራሳችሁ ላይ ወስዳችሁ እንድታዩዋቸው እመክራለሁ። መጨረሻ ላይ ደግሞ እነዚህን 9 ምልክቶች ከነገርኳችሁ በኋላ እንዴት ኮንትሮል ወይም ደግሞ ፕሪቨንት ማድረግ እንችላለን የሚል ቲፖችን 5 ዋና ዋና ቲፖችን እነግራችኋለሁ። እስከ መጨረሻው ድረስ ተመልከቱ። አንደኛውና በጣም ወሳኙ ምልክት በደም ውስጥ የሚኖር የስኳር መጠን ወይንም ደግሞ ከኖርማል ከሆነው ሬንጅ ማለትም ከ100 እስከ 125 ሚሊግራም ፐር ዴሲሊትር ከሆነው ከፍ ብሎ ይገኛል። ሁላችሁም የጤና ቼክአፕ ማድረግ በዚህ ጉዳይ በጣም ተገቢ ነው። ስለዚህ በዚህ ሬንጅ ውስጥ ከፍ ብሎ ከተገኘ አንዱ የፕሪዲያቤትስ ወይም ደግሞ የቅድመ ስኳር ማሳያ ምልክት ነው ማለት ነው። ሌላኛው ከዚህ ጋር ተያይዞ ምርመራ የሚጠይቀው ደግሞ ምንድነው? ሄሞግሎቢን A1C የምንለው ምርመራ አለ። አማካይ የ3 ወሩን በደም ውስጥ ያለውን የስኳር መጠን የሚለካ ማለት ነው። በኖርማል ሬንጅ ከ5.7% በታች ነው። ፕሪዲያቤትስ ሲሆን ወይም ደግሞ ቅድመ ስኳር ሲሆን ደግሞ ከ5.7 እስከ 6.4% ይሆናል። ስኳር በሽታ ነው ለማለት ደግሞ ከ6.5% በላይ ይሆናል ማለት ነው። ስለዚህ እነዚህን ሬንጅ ይዛችሁ ምርመራ በምታደርጉበት ጊዜ ይህ ቁጥር ለእናንተ ይጠቅማል። ያኔ ይህንን ማወቅ ትችላላችሁ ማለት ነው። ሁለተኛውና ወሳኙ ምልክት ደግሞ ምናልባት የኢንሱሊን መጠን ኢንሱሊን የሚለው ነገር ግልጽ ላይሆንላችሁ ይችላል። በተደጋጋሚ ስትጠይቁኝ ስለነበረ ኢንሱሊን ማለት በደም ውስጥ የሚኖርን የስኳር መጠን ወይም የግሉኮስ መጠን የሚቆጣጠር ሆርሞን ነው። ስለዚህ የኢንሱሊን መጠን በፍጥነት ይጨምራል። ለምንድን ነው ይህ የሚሆነው? በደም ውስጥ ያለው የግሉኮስ ወይም የስኳር መጠን በሚጨምርበት ሰዓት ኢንሱሊን የሚባለው ሆርሞን ስራው ምንድን ነው? በደም ውስጥ ያለውን የስኳር መጠን መቆጣጠር ስለሆነ ልክ ወደ ሴሎች ከደም ውስጥ ያለውን ስኳር በማስወጣት ወደ ሴሎች፣ ወደ አእምሮ፣ ወደ የተለያዩ የሰውነታችን ክፍሎች ላይ የሚያሰራጨው ወይም ደግሞ እንዲወጣ የሚያደርግ ይህ ሆርሞን ነው እና መውጣት በደም ውስጥ ያለው የስኳር መጠን ወይም ግሉኮስ መጠን መውጣት አልችል ሲል ይህንን ለማስወጣት ሲል የዚህ የኢንሱሊን ሆርሞን መጠን ይጨምራል ማለት ነው። ስለዚህ ከኖርማል ሬንጁ የመጨመር አይነት ምልክት ካለ ምርመራ ስታደርጉ የፕሪዲያቤትስ ወይም የቅድመ ስኳር በሽታ ሁለተኛው ምልክት ነው ማለት ነው። ሶስተኛው ምልክት እንመልከት። ሶስተኛው ደግሞ ምንድነው? በተለያየ ምክንያት አካላዊ ጉዳት ሊደርስ ይችላል። ለምሳሌ ስራ በምትሰሩበት ሰዓት ወይም ደግሞ አንዳንድ አደጋዎች ደርሰውባችሁ ሊሆን ይችላል እና ሰውነታችሁ ላይ ማንኛውም የሰውነት ክፍላችሁ ላይ ቁስለት ነገር ሊፈጠር ይችላል ወይም ውንድ ማለት ነው። ይህ ነገር በሚፈጠርበት ጊዜ የስኳር ህመም በሽታ ቅድመ የስኳር በሽታ ካለ ተሎ የመዳን እንትኑ በጣም ዝቅተኛ ነው ማለት ነው። ተሎ አይድንላችሁ። ስለዚህ ይህ ነገር ተሎ ያለ መዳን አይነት የቁስል ምልክት ካለ የቅድመ ስኳር በሽታ ሊኖር ይችላል ማለት ነው። ይህ የሚሆንበት ምክንያት ምንድነው? ልክ እዛ አካባቢ ቁስለቱ ባለበት አካባቢ የሚደርሰው የደም ሰፕላይ ወይም የደም ስርጭት ዝቅተኛ ስለሚያደርግ፣ ሁለተኛ ደግሞ በደም ውስጥ የሚዘዋወረው የስኳር መጠን ከፍ ያለ ነውና ለባክቴሪያዎች መራባት ምቹ ስለሚሆን፣ ከዚህ ባለፈ ደግሞ የስኳር በሽታ በባህሪው የደም ስሮችን ጉዳት ያደርሳልና በእነዚህ መሰል ምክንያቶች እናንተ ላይ የሚወጡ ማንኛውም የተከሰቱ ቁስለቶች ተሎ የመዳን ችግር ካለባቸው ይህ ምልክት ሊሆን ስለሚችል ሌላው ማሳያ ነው ማለት ነው። ሌላኛው አራተኛው ምልክት ደግሞ እጆቻችሁ ወይም ደግሞ እግሮቻችሁ አካባቢ የመደንዘዝና የመጠዝጠዝ አይነት ስሜት በተደጋጋሚ የሚሰማ ከሆነ የቅድመ ስኳር በሽታ ምልክት ሊሆን ይችላል ማለት ነው። ይህ ምንድነው የሚፈጠረው? የሰውነታችሁ ልክ ፔሪፌራል ኒውሮፓቲ የምንለው ነገር አለ። የስኳር በሽታ የሚያመጣው አንደኛው ችግር ልክ ነርቮቻችሁ ወይም ደግሞ የነርቭ የመጨረሻ ክፍሎች ላይ የሚደርሰው የደም ዝውውር ወይም ደግሞ እነሱ ላይ የሚደርስ የራሱ ጉዳት ስላለው ልክ የመጨረሻ እጆቻችሁና እግሮቻችሁ አካባቢ የመደንዘዝ የመጠዝጠዝ አይነት ምልክት በተደጋጋሚ የሚኖር ከሆነ የቅድመ ስኳር በሽታ ምልክት ስለሚሆን
ምርመራ ማድረግ ወይም ደግሞ ይህን ምልክት ማጤን ያስፈልጋል ማለት ነው። ሌላው አምስተኛው ችግር ደግሞ ኩላሊት ላይ የሚደርስ ችግር ነው። በተደጋጋሚ የኩላሊት ህመም ወይም ደግሞ ኒፍሮፓቲ የምንለው ነገር ከተፈጠረ ይህም ሌላኛው ምልክት ሊሆን ስለሚችል ማስተዋል ያስፈልጋል ማለት ነው። ምክንያቱም በደም ዝውውር ስርዓት ውስጥ ለኩላሊት የሚደርሰው የደም መጠን ስለሚቀንስ እስከ ኪድኒ ፌለር ወይም ደግሞ ኩላሊት ፌል እስከምታደርግ ድረስ ሁሉ ሊያደርስ ስለሚችል ይህ በሽታ እና ይህ ችግር ካለ እንደዚሁ የፕሪዲያቤትስ ወይም ደግሞ የቅድመ ስኳር በሽታ ምልክት ይሆናል ማለት ነው። ሌላኛውና ስድስተኛው ደግሞ ያልተጠበቀ የሰውነት ክብደት መጨመር ወይንም ደግሞ መቀነስ ካለ ማለት ነው። መጨመር የሚፈጠረው ምንድነው? በሰውነታችን ውስጥ የሚኖር የግሉኮስ መጠን አለ ከሚገባው በላይ የተጠራቀመ ነገር ግን ሰውነታችን የማይጠቀምበት ወደ ሴሎቹ በደንብ መድረስ የማይችል በዚህ በኢንሱሊን ሆርሞን ችግር ምክንያት ማለት ነው። በተለያየ መልኩ በሰውነታችን ስቶር ይደረጋል እና እንደዚህ በሚሆንበት ሰዓት ክብደት ሊጨምር ይችላል። በተለይ የታይፕ 2 ዲያቤትስ በሚኖርበት ጊዜ ማለት ነው። በሌላው ወገን ደግሞ ታይፕ 1 በሚሆንበት ጊዜ ደግሞ እንዲያውም ሰውነታችን በደም ውስጥ ያለውን የግሉኮስ መጠን መጠቀም ስለሚያቅተው የረሃብ ስሜት ስለሚኖር ከሰውነታችን የተጠራቀመን ስብ በማፈራረስ ወይም ደግሞ ብሬክዳውን በማድረግ እንዲያውም ደግሞ ሰውነታችን ከሚገባው በላይ ሊቀንስ ይችላል ማለት። ስለዚህ ሁለቱም እነዚህ አይነት ወገኖች ካሉ ምልክት ሊሆን ስለሚችል ጥንቃቄ ማድረጉና ማስተዋሉ በጣም ተገቢ ነው። ሌላኛውና ሰባተኛው ደግሞ የመገጣጠሚያ ህመም ወይም ደግሞ ቁርጥማት በተደጋጋሚ የሚኖር ከሆነ ነው። ይሄኛው ምንድነው? አንደኛ በቅድም ባልኩት በክብደት መጨመር ምክንያት ይህ መገጣጠሚያ ህመም ችግር ሊፈጠር ይችላል። ሁለተኛው ደግሞ የኢንሱሊን የምንለው ሆርሞን ቅድም ያልኳችሁ ትልቁን ሚና የሚጫወተው ሆርሞን ሬዚስታንስ ወይም ደግሞ ስራውን መስራት ካልተቻለ የመገጣጠሚያዎች አካባቢ ብግነት ወይም ኢንፍላሜሽን ይፈጠራል። የክብደት መጨመሩን በተመሳሳይ ይኖራል ማለት ነው። ይህ በሚኖርበት ጊዜ ደግሞ የመገጣጠሚያ ህመም ችግሮች ሊከሰቱ ይችላሉ። ስለዚህ እነዚህ ማስተዋል በጣም ተገቢ ነው። ስምንተኛው ደግሞ የአይን ብዥታ ወይንም ደግሞ የእይታ ችግር ነው። ሬቲኖፓቲ እንለዋለን። ምክንያቱም ቅድመ ስኳር በሽታ በሚኖርበት ጊዜ ለደም ለአይናችን የሚደርሰው የደም መጠን ስለሚቀንስ የአይን ላይ ችግር ይፈጥራል ማለት ነው። ሌላው ደግሞ ምንድነው? የፍሉድ ሽፍት አለ ወይም ደግሞ ምንድነው የፈሳሽ ሽፍት ማድረግ አለ ወደ ሌንስ ማለት ነው። ይህ ደግሞ ምን ይፈጥራል? ብለሪንግ ወይም ደግሞ ብዥታን ይፈጥራል ማለት ነው። በዚህ የተነሳ ይህ ምልክት ሊኖር ይችላል። ሌላኛውና በጣም ወሳኙ ደግሞ የድካም ስሜት፣ ረሃብ፣ ውሃ መጥማትና ቶሎ ሽንት ማለት ነው ስሜት ይኖራል። ይህ ነገር ካለ በጣም ታስተውሉ ይገባል። በጣም የድካም ስሜት ይኖረዋል፣ ውሃ ቶሎ መጥማት ይኖረዋል። ከዚህ ተከትሎ ደግሞ ቶሎ የሽንት መምጣት ምልክት ይኖር ይችላል ማለት ነው። የድካም ስሜቱ በዋናነት የሚፈጠረው የግሉኮስ እንግዲህ በደም ውስጥ ቢኖርም ለቲሹ ምንላቸው ወይ ለሴሎች ለተለያዩ የአካል ክፍሎቻችን የሚደርሰው የግሉኮስ መጠን በጣም ስለሚቀንስ ልክ የድካም ስሜት ይኖራል ማለት። ሌላኛው ደግሞ የውሃ መጠማት ነው። ምክንያቱም በደም ውስጥ ያለው ግሉኮስ በሽንት መልኩ እንዲወጣና መመጠን ስላለበት ይህንን ለማድረግ ኩላሊት በደንብ ስራውን ይሰራል እና ይህንን ከሰውነት ለማስወጣት ሲባል ካላግባብ የተጠራቀመውን የግሉኮስ መጠን በደም ውስጥ ውሃ ከሴሎች ወይም ከተለያዩ ሴሎች ውስጥ ሽፍት ይደረጋል ወደዚህ ማለት ነው። በዚህ ሰዓት ውሃ በጣም የመጥማት አይነት ስሜት ይኖረዋል። ቶሎ መሽናት ስሜት ይኖራል ማለት ነው። ምክንያቱም በደም ውስጥ ያለውን የግሉኮስ መጠን ለማስወጣት ወይም ለመመጠን ሲባል የሽንት ስሜቱ ቶሎ ይኖራል ማለት ነው። ስለዚህ እነዚህ ምልክቶች ጎልተው የሚታዩ ዋና ምልክቶች ናቸው ማለት ነው። መጨረሻ ላይ ደግሞ የምነግራችሁ ነገር ምንድነው? እነዚህ ምልክቶቹ ከታዩ አንድ ማድረግ ያለባችሁ ነገር አለ። አንደኛ በዋናነት የአመጋገብ ስርዓታችሁ መታየት አለበት። ጤናማ የሆነ የአመጋገብ ስርዓት መከተል ይኖርባችኋል። ሁለተኛው ደግሞ እንቅስቃሴ፣ በጣም አክቲቭ የሆነ ላይፍ ሊኖራችሁ ይገባል። በጣም እንቅስቃሴ ማድረግ በጣም ተገቢ ነው። ሌላው ደግሞ ክብደታችሁ አላግባብ ከሆነና በትክክለኛው መጠን ካልሆነ ክብደታችሁን ማስተካከል ሌላው ሶስተኛው መፍትሄ ነው። አራተኛ ደግሞ ቢፒ ወይም የብለድ ፕሬሸራችሁ ወይም የደም ግፊታችሁ መታየት መመጠን አለበት። ኮሌስትሮላችሁም እንደዚሁ ችግር ካለበት እነዚህ ነገሮች ማኔጅ መደረግ አለባቸው። መጨረሻ ላይ ደግሞ የማጨስ አይነት ባህሪ ካለባችሁ ደግሞ ማጨስን ማስቆም የግድ ይላል ማለት ነው። ስለዚህ እነዚህ አምስት ደግሞ መሰረታዊ የሆኑ በስራቸው ብዙ ነገር ቢኖራቸውም ይህንን ችግር ደግሞ ለማስቆም ለማስቀረት የሚረዱ ወሳኝ ነገሮች ናቸው ማለት ነው። ስለዚህ በዛሬ ቪዲዮአችን 9 ዋና የቅድመ ስኳር በሽታ ማሳያ ምልክቶችን ያየንበት ቪዲዮ ነው። በእርግጠኝነት ይጠቅማችኋል ብዬ አስባለሁ። እንደምትወዱት ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ቻው።